ጌታ ይባረክ ፓስተር። በዚሁ አይ ቲንክ በእግዚአብሔር በመሰረተው በምድር ላይ የመጀመሪያ ተቋም ተብሎ የእግዚአብሔር ተቋም ተብሎ የሚጠራው የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት ትዳር ነውና የእግዚአብሔር አንዱ ትልቁ ተቋም ቤተክርስቲያን ባልነበረችበት ዘመን እንደዚሁም የእስራኤልን ሕዝብ እግዚአብሔር ከአሕዛብ መካከል ርስት አድርጎ ሳይጠራቸውም በፊት በአንዲት ሴትና በአንድ ወንድ መካከል የሚደረግ ጋብቻን ጥምረት እሱ የእግዚአብሔር ተቋም ነው፣ ትንሿ ቤተክርስቲያን ናት ተብሎ ይባላልና እኔም በዚህ እስማማለሁ። ይህንን ህይወት እንግዲህ እግዚአብሔር ይፈልገዋል፣ እግዚአብሔር ሊከብርበት በጋብቻው ውስጥ እንደዚሁም ደግሞ በጋብቻ ውስጥ ደግሞ በሚሆነው ግንኙነት ልጆችን በማፍራት በተለያየ ነገር በህይወት ስርዓት ምልልሳችን እግዚአብሔር የሚከብርበት አንዱና ትልቁ ተቋም ትዳር ነው። እኔም ይኸው እዚህ ተቋም ውስጥ ገብቼ ወደ 15ኛ ዓመቴ እየሄድኩ ነው። የሶስት ልጆች አባት ነኝ እና ትዳር ከውጪ ሆኖ ሲወራ ሳናገባ በፊት ሁለት አይነት ምልከታዎች ሰዎች ላይ እንዲያርፍ ወይ ደግሞ እንድንሰማ ሆኗል። ባደግንበት ማህበረሰብ ወይ ባደግንበት ቤተሰብ አንዳንዴ ከምናየው መልካም ትዳር የተነሳ ቶሎ ለማግባት እና የኔም ትዳር እንደዚህ ቢሆንልኝ ብሎ በሚል በመመኘት ትዳርን እንድንናፍቅ እና እድሜያችን ከደረሰ እንድናገባ የሚጋብዝ አይነት ህይወት የኖሩ ቤተሰቦቻችን የኖሩ ጎረቤቶች የምናውቃቸው ማህበረሰብ ውስጥ ያሉ እንደዚህ አይነትን ህይወት ያሳዩን ሰዎች አሉ። ከዚህም የተነሳ ትዳርም በጣም እንፈልግ ነበረ፣ ሁላችንም እዚህ ያለን ማለት ነው። አንዳንዴ ደግሞ ከሚኖሩት የህይወት ስርዓት የተነሳ ካደግንበት ማህበረሰብ ወይ ደግሞ ከቤተሰቦቻችንም የተነሳ ትዳርን ደግሞ በፍጹም የኛን ህይወት እንዳይነካው እንድንጠላው፣ እንድንሸሸው፣ እንድንጸየፈው፣ እንድናቃልለው ይሄንን ቅዱስ የሆነ ተቋም እንድናቃልለው እግዚአብሔር መልካም ነው ብሎ ያለውን መልካም አይደለም ብለን እንድንል የሚያደርግ ነገር እንዳልኩት ከቤተሰቦቻችን ወይ ከጎረቤቶቻችን ወይ ከማህበረሰባችን መካከል ስላየን ትዳርን ከዚህ የተነሳ በጣም ብዙ የሚጠሉ ሰዎች አሉ። ከሰሙት ካዩት የተነሳ ማለት ነው። እንደዚሁም በጣም ደግሞ የሚወዱ ሰዎችም አሉ። ስለዚህ በዚህ አይነት በሁለቱ ሐሳብ በተወጠረ ወይ ደግሞ በሁለቱ ሐሳብ በተቃኘ ማህበረሰብ መካከል ነው እኛ የሚያደግኑ በአንድም በተዘዋዋሪ መንገድና ትዳር ግን መልካም ነው። ትዳር መልካም ነው። እግዚአብሔር መልካም ነው ብሎ ያለውን በምንም አይነት ጉድለት በምንም አይነት አለመስማማቶች እንኳን ቢፈጠሩ ወይ አለመግባባቶች እንኳን ቢፈጠሩ ትዳር መልካም አይደለም ብሎ ወደሚለው ነገር ውስጥ ስንመጣ ለኛ ለጊዜው ሊመስለን ይችላል። እግዚአብሔር መልካም ነው ብሎ ያለውን ያንን ህይወት ነው የምንቃወመው እና እግዚአብሔር መልካም ነው። ለምሳሌ ቅዱስ ጳውሎስ በቆሮንቶስ መልእክት ላይ እንደምታስታውሰው ፓስተር ከሴት ጋር አለመገናኘት መልካም ነው ብሎ ያለውን ቃል ወስደው ከዘፍጥረት መጽሐፍ ምዕራፍ 2 ጋር አገናኝተው እግዚአብሔር መልካም ነው ብሎ ያለውን ጳውሎስ ደግሞ መልካም አይደለም ብሎታልና ስለዚህ እግዚአብሔር የተናገረውን ሐዋርያው አፍርሶታል ብለው ይላሉ። በፍጹም አላፈረሰውም። በጊዜው ካለው ስደትና መከራ የተነሳ ነው ቅዱስ ጳውሎስ ያንን የተናገረው እንጂ እግዚአብሔር መልካም ነው ያለውን የህይወት ስርዓት ቅዱስ ጳውሎስ ስላላገባ እኛና ሌላው እንዳያገባ ከዛም በፊት ያገባውም ትውልድንም እየኮነነ ይሄንንም ተቋም ወይ ደግሞ ይሄንንም መልካምን ህይወት እግዚአብሔር መልካም ነው ያለውን በተቃውሞ እየቆመ አልነበረም እና ቃሉ ዛም ብሎ አንደኛ ቆሮንቶስ መጽሐፍ ላይ የሚናገረው በጊዜው ያለው መከራ በክርስቲያኖች ላይ ደርስ የነበረ መከራ ነው። ከዛ የተነሳ ነው ያለው እንጂ ትዳር መልካም ነው እና ጉድለት አለው። ሁለት ማንገናኝ በባህሪ ወይ ማንስማማ በአስተዳደግም ማንተዋወቅ የነበርን ሰዎችን ነው እግዚአብሔር ያገናኘን ማለት ነው። እንደኔ አይነት ችኩል አለ፣ እንደኔ ሚስት አይነት ደግሞ ዝግ ያለ መንፈስ
ያላታለች እና በንግግርም በምንም በተለያየ መልክ ህይወት እግዚአብሔር ሲሰጥ መልካም ነው ሲሰጥ ማለት ነው። በእንባ የዘሩ በደስታ ያጭዳሉ። እቺን ተናግሬ ነገሬ እንዳላስረዝም ያው ሰባኪ ስለሆንኩ ነገሬ እንዳላንዛዛ። እኔ ስለ ትዳር ሳስብ ፓስተርዬ ለማግባት ፈልጌ ሁሌ እናገራለሁ፣ ተናግሬ የማውቃለሁ። ሚስቴን ማስቀድሜ የነገርኳት ይሄን ነውና ለማግባት ስፈልግ ብዙ ሴቶችን ጠይቄያለሁ። ግን የጠየኳቸው ሴቶች ከጠየኳቸው ሴቶች ውስጥ አንዷም ሚስት አልሆነችኝም። ሚስት አይደለም ለአንድ ወር የጮኝነት ስርዓት እንኳን ማለት እድሜ እንኳን አልነበረን። ወይኔ ስነጫነጭ ወይ እሷ ስትነጫነጭ እንግዲህ የራስሽ ጉዳይ ብዬ በአስፌር ማታ ላይ እየተውኳት ስትሄድ እሷም እየተወችኝ ስትሄድ ነገራችን እንደዚህ ነበረና በኋላም ደግሞ እኔ ብቻ አይደለም ጠያቂ ደግሞ እንደዚሁ በለስ ቀንቶ እንደዚሁ ተጠይቄያለሁ። እህቶችም ይጠይቃሉ። እንዴት አይነት ግድም አደግነት ነው? እንዴት ነው ሴቶች ተነስታችሁ የምትጠይቁኝ ብዬም አላልኩም። እና በአግባቡ በአንድምታ እየተረጎምኩ መልስ መልሻለሁ። አንድምታው ይገባቸዋል። ፓስተር አይ ቲንክ አንድምታ አይደለም እናንተ ጋር ምንድነው ሲፈሰር ነው የሚባለው? ተፍሲር ነው የሚባለው? ተፍሲር ነው የሚባለው። እና በኋላ ግን የእውነት በእግዚአብሔር ፊት ብዙ ሙከራዎችን አደረግኩኝ፣ አልሰመረልኝም። እና ሳልጸልይ ነው ያንን ያደረኩት። እና መጨረሻ ግን በጌታ ፊት በጣም በእንባ ጸለይኩ። ስለ ሚስቴ በእንባ ነው የጸለይኩት። አስምሩልኝ፣ በጣም ነው የጸለይኩት። እሷን ሳላቃት በፊት ከዚህ በኋላ በቃ እኔ ሙከራ ተውኩኝና እግዚአብሔር ያንተ ፍቃድ ይሁን ብዬ በእንባ ጸለይኩ። እና ሁሌ እንደ ምሳሌ የማነሳው ሰው አለና አስቀድመን ዛሬ በትዳር ውስጥ ከመግባታችን በፊት ያልገባችሁ ሰዎች ቆም ብላችሁ የእግዚአብሔር ፍቃድ እንዲሆንና እግዚአብሔር እንዲቀድማችሁ እግዚአብሔርም ሚስትን እንዲሰጣችሁ ጸልዩ፣ እግዚአብሔርም ባልን እንዲሰጣችሁ ጸልዩ። ሚስትን የሚሰጥ እግዚአብሔር ነው፣ ልጆችን የሚሰጥ እግዚአብሔር ነው፣ ባልንም የሚሰጥ እግዚአብሔር ነው። ሚስት በሚለው ተርታ ላይ እህቶች ደግሞ ባል ብሎ የሚለውን አስገቡበት። እና እኔ በጣም በእግዚአብሔር ፊት መሪ ለቅሶ አለቀስኩና አንድ የቤተክርስቲያን ስም ይቅርብኝ እንዳልጠራው ማለት ነው። ምንም ችግር የለውም። በእርግጥ ቤተክርስቲያኑ በዚህ ጥፋት አይደለም። የህይወት ብርሃን ቤተክርስቲያን አገልጋይ ነው። ስሙ ይቅር ያገልጋዩ እና ይቀርበኝ ነበረና የሙሉ ጊዜ አገልጋይ ነው። ስጸልይ ብዙ ጊዜ ስለ ትዳር በምጸልይ ሰዓት ላይ በእንባ ጸልያለሁኝና እሱም ከኔ ጋር አብሮ ይጸልይ ነበረ። እና ግን ኤርሚ ግን የምርህ ነው እንደዚህ አሁን እየተንፈቀፈቅ በእግዚአብሔር ፊት የምታለቅሰው ለሞላ ሴት አለኝ። ስለ እውነት ነው እያለ ለሞላ ሴት አለ እኮ። አንዳንዶች አሁን በጌታ ቤትም ሆነው ወላድ በደባቧ ትሂድ እንጂ አንተዬ ምንድነው አሁን እንደዚህ ምናምን ነገር ብለው ይሉሃል። ይሄ ጥቅስ እኛ ቤት አይሰራም። እኛ ቤት ማለት እኛው የወንጌል አማኞች ጋር ወላድ በደባብ ትሂድ የሚባል ነገር አይሰራም። እና ጸልይ ነበረ፣ በእንባ ጸልይ ነበር። እና አንዴ ቁጭ አድርጎኝ ካፌ ውስጥ እንግዲህ እውነትና ለሴት እንደዚህ ምናምን ነገር ብለው አለኝ። አዎ አልኩት። ጌታ ሆይ የሰጠኝ ዘመን እንዳይበላሽብኝ እንዳገለግልህ እንደጠራኝ አውቃለሁ። ይሄንንም ነገር ልትሸከም የምትችል እኔም ልክ እንደዚሁ ልሸከማት የምችለውን በአቅሜ የአቅሜን ስጠኝ ብዬ ጸለይኩ በጌታ ፊት። ጌታ ቸር ነው፣ ጸሎቴን ሰማኝ። የተባረከች ሚስት ሰጠኝ። ፓስተርዬ የተባረከች ሚስት ሰጠኝ። ባለውበት ምድር ያሉ አብያተ ክርስቲያናት ውስጥ ያሉ ማናቸውንም ጠይቅ፣ ስልክ ያው ስላለ ማለት ነው። የፓስተሬንም ሰጣለሁ፣ ስለ ባህሪዋ ስለምንም ማለት ነው። እና እኔ በእንባ ጸለይኩኝ። እግዚአብሔር በእንባ የዘራሁትን ነዶውን አሳጨዳኝ ማለት ነው። በመልካም
ያ ወንድም ግን ምሳሌ ስለማደርገው ያ ወንድም ግን እሱም እንደኔ ይጸልይ ነበረ፣ ግን በእንባ አልነበረም። ከሆነም ይሆናል ካልሆነ ምን አባቱ አይነት ነገር ነው ይጸልይ የነበረው ማለት ነው። ትምህርት እንዲሆናችሁ ተናግሬችን ጨርሳለሁ። እና ያ ወንድም ወደ ትግራይ ምድር ለአገልግሎት ሲሄድ እሷም ለአገልግሎት የምትሄድ በት መንገድ ተገኝቶ ጮኛ ሆና የቀረበችው እህት ተገናኙና ተዋወቁ። አሁንም እሷ የአንድ ቤተክርስቲያን አባል ናት። ቤተክርስቲያኑ አሁን በክፋትም ስለማላነሳው የቤተክርስቲያን ስም ብጠራ ምንም ክፋት የለውም። እሱ የብርሃን ቤተክርስቲያን አገልጋይ ነው። እሷ ደግሞ የኤፍቢአይ ቸርች እነ ፓስተር ዳዊት ጋር አገልጋይ ናት። በዚህ ተገናኙ መንገድ ላይ። ከኔ ጋር በጣም ቅርብ ሰው ነው። እኔ ስለ ትዳር በእንባ ስጸልይ እሱም አብሮ ይጸልያል፣ ግን በእንባ አይደለም። እሱ ምን አሁን ለሴት ምንድነው መነፍረቅ ምናምን ነገር ብሎ ይል ነበር፣ እኔን ቁጭ አድርጎ ስላለኝ ማለት ነው። ስለዚህ ቢጸልይም በቁም ነገር አይደለም የሚጸልየው። እና ተዋወቁ። ከዛ ጋብቻ ሊያደርጉ ጀመሩ። ፓስተር ተስፋ የሚባለው ወደ ጌታ ሄደው ነው ፓስተር ዳዊት ጋር የነበረው ሰው እሱ ነው ጋብቻ ያስተማራቸው። በጣም የተወደደ ወንድም ማለት ነው፣ አገልጋይ። የሰርጌ ቀን ኤርሚያስ አንተን የምትሰብከው ተዘጋጅ ተባልኩኝ። ኦኬ አልኩ። ያው እንግዲህ ብርዙም ምንድነው ኬኔቶ ነው መውደድ የሚባለው የጴንጤ ጠላ የሚባለው እሱም ለሱ የሚያስፈልግ ነገር ተባለ። ማር ይገዛ ተባለ። ገንዘብ እግዚአብሔር በእውነት ብለስ አደረገው፣ ልጁ ባረከው። የመኪና ተከፈለ፣ እንትን ተባለ። ከዛ ሚዜዎች ተገናኝተው ይጸልዩ ሁሉ ነበር። በዚህ መካከል ላይ ሁለት ሙከራ ተደርጎ ነበር። የበረራ ሙከራ ብዬ ልበለው ይገባችኋል። ሙከራው ምንድነው? እሷ በራ መታ ከጋብቻ በፊት ልተኛ ብላ ሁለት ጊዜ ቤት ውስጥ አድራለሁ ብላ ስትመጣ ሁለት ጊዜ ተጠርቻለሁ እና ተገኝና በመሐከል ላይ የሚሆነውን ነገር አድርግ ብሎ ማለት ነው። ልጁ በጣም ጠንቃቃ ነው። አንዴ የአየር ጤና ሙሉ ወንጌል ቤተክርስቲያን ወንጌላዊ ግዛው የሚባል ወንድምና እኔ አብረን አድረናል እዛ ቤት ማለት ነው። ጥበቃ አደር ለሊት የበረራ ሙከራ ያልኩትኝ ያንን ነው። ጥበቃ ማለት ነው። ኑልኝ ድረሱልኝ አለ። በእርግጥም ልጁ በጣም ጠንቃቃ ነው። ደረስን እና እንደውም ሞተን አልቀን ነበረ። ከሰለ ተቀጣጥሎ ቡና ተፈልቶ ተጠጥቶ ምናም ነገር ጸለይን ምናም ነገር አለን። አትሄዷትም እዚሁ ነው የምታድሩት፣ እሷና እኔን ትታችሁኝ ከሄዳችሁ ነገሩ ሁሉ ሊበለሻሽ ነው ብሎ አለ። በቃ እንሄድም ብለን በጥበቃ ለ12 ሰዓት ሌሊቱን ሁሉ ግራና ቀኝ ተፋጠን እስራኤልና ፍልስጤም ሆነው እንዳይደባደቡ ገብቷቸዋል አይደል? ካልሆነ በአንድም ታረጋዋለሁ ቁጭ እና ከሰሉን እንደ ታጠኑ ለካ ቡናው ሲፈላ መስኮት አልነበረውም፣ አልተከፈተም። ታጥኖ ሌሊቱን ሁሉ ተኝተን ጠዋት ስንነሳ ወንድሞቼ ናቶቼ ወንጌላዊ ግዛው እኔ እጮኛሞቹ የተባሉት አልቀን ነበረ። እሷ ስትነሳ ከግርግዳ ጋር ወስዶ ጋጋጫት። ከሰሉ መሆኑን ያወቅነው ቅንድቧ ተቀደደ፣ ደም በደም ሆነች። ከዛ እሷን ደግፋለሁ ብሎ ሲል አሁን እጮኛው የተባለው ሄዶ እሱም ከብረት ድስት ከቁም ሳጥን ጋር ተጋጨ። እኔ አንተ ወንድም እግዚአብሔር ረድቶኝ በደረቴ ተስቤ ኮሮኮዳይ አዞ ይመስል ወደ በር ስር ተጠጋው እና አተረፈን መድኃኒዓለም። የእውነቴን ነው ብየምላችሁ የተደረገ ህይወታችን ላይ የሁለተኛውም ቀን እንደዚሁ ላይ ስታደርግ አሁንም ጠራኝ። ሄድኩኝ። የዛን ቀን ነገሩ ድብልቅልቅ አለ። በዚህ መካከል ሚዜዎች እያጠኑ ነበር፣ ማኑ እየጸለዩ ነበር፣ ጋብቻም እየተማሩ ነበር። በእንባ አለመጸለይ፣ በእግዚአብሔር ፊት በቁም ነገር አለመጸለይ ምን ሊሆን እንደሚችል ነው የምነግራችሁ። መጨረሻ ላይ
ባጭሩ ጋብቻቸው አንድ እሁድ ሲቀረው ፓስተር አንድ እሁድ ሲቀረው ያ ሁሉ ገንዘብ ተከፍሎ ለመኪና የሚዜ ልብስ ቬሎ የሱ ልብስ የአዳራሽ ኪራይ ታውት የተገዛው ማር ለኬኔቶ ለብርዝ ተብሎ እግዚአብሔር ስለ ሰዎችን ስላዘጋጀለት ከ100,000 ምናምን ነገር ብር በላይ ነው ያወጣው። አንድ እሁድ ሲቀረው አፍንጫላ ሰው ብላው እኔና አንተ ከተጋባን እግዚአብሔርና ሰይጣን ታርቀዋል ማለት ነው ብላ ወግዳለችው። ምን ትዝ እንዳለኝ ታውቃለህ ፓስተር? እኔ በእንባ ስጸልይ ለሴት አይጸለይም ብሎ ያሾፍ የነበረ የሙሉ ጊዜ አገልጋይ ነው። ኦኬ። ስለዚህ በእንባ በእግዚአብሔር ፊት ያልዘራችሁትን አታጭዱ። ያገባችሁም ወገኖችና ወንድሞችና እህቶች ምክር ለሰጪው ቀላል ነው እንደሚባል አይደለም። እኔም ትዳር አለኝ 15ኛ ዓመት ውስጥ ነው ያለነው። የሶስት ልጆች አባት ነኝ። ከሚስቴ ጋር አብረን ነው የምንኖረው። በትዳር ውስጥ በጣም ብዙ ማንስማማባቸው በጣም ብዙ ማንግባባባቸው ነገሮች አሉ። ግን ፍቺን እንደ አማራጭ አድርገን የክፉ ጓደኞችን ምክር ሰምተን የክፉ ጓደኞቻችንን ምክር ሰምተን መልካም የሚመስሉ ጓደኞቻችንን ምክር ሰምተን ሚስትህን ለመፍታት የጓደኞችን ምክር ሰምተህ እያኮበኮብክ ያለህ ወንድም አቁም ወንድሜ። ጓደኞችሽን ሰምተሽ ባልሽን ለመፍታት የምታኮበኩቡ እህቶች ውጪ የምታዩ እህቶች አቁሙ። እግዚአብሔር በዚህ አይከብርም። ኤርሚያስ ስላልገባን የኔ ባልኮ ጭራቅ ነው ብለሽ ብትይ ጭራቅነቱን እግዚአብሔር ወደ መልካም እንዲለውጥ እሱ ወጣ ሲልልሽ ያልጋሽን ብረት ይዘሽ በእግዚአብሔር ፊት እየየበይ አባት አለሽ የሚሰማሽ አምላክ አለሽ የሚሰማሽ የድንጋዩን ልብ ወደ ስጋ ልብ የሚለውጥ አምላክ አለ። የጠጠረውን ልብ አውሬነታችንን ከውስጣችን አውጥቶ የልጁን የኢየሱስ ክርስቶስን መልክና ባህሪ የጨመረ እግዚአብሔር የባሎቻችሁን የሚስቶቻችሁን ሕይወት እግዚአብሔር ይቀይራል። በእግዚአብሔር እጅ ላይ ነው እና ይሄን ነው ብየምላችሁ። ያላገባችሁ ሰዎች ከማግባታችሁ በፊት በብርቱ በእግዚአብሔር ፊት ጸልዩ። አንዳንዴ እግዚአብሔርም ሳይሰጣችሁ ነው አግብታችሁ እግዚአብሔር እንደሰጣችሁ አርጋችሁ በኋላ ላይ የሆነ ነገር ሲፈጠር እግዚአብሔርም ብሌም የምታረጉት እና ፓስተር አልዬ እግዚአብሔር አምላክ ይባርክ። በመልካም የህይወት ስርዓት እንደ እግዚአብሔር ቃል እዚህ የምታረገው ነገር ለብዙ ሰዎች ወጥቶ ብዙ ምስክሮችን እየሰማሁ ነው እና ጸጋና ሰላም ይብዛልህ። ተባረክ። የዘመኑ ቁጥር እግዚአብሔር ይባርክ። አሜን። ሶሪ ስላስረዘም